እኔ አሁንም ቢሆን የጠራሁት ታውቃለህ ተጠራጥሬያት አይደለም ማለት ተጠራጥሬያት ሳይሆን ከዚህ በፊት የተፈጠሩትን ነገሮች አይታል አርባ ምንጭ መዘከለበት ላስር ሂጂ ሌላ ነገር ተፈጥሮ አይታል ድጋሚ ተሰብረን ድጋሚ ሌላ ነገር እኔም እኮ ግራ ገባኝ አንዳንድ ነገሮች ፍርሃትም እሱ ትራውማም አለብኝ ግን የተላከው ነገር በሙሉ እውነቱ ነው ካገኘሁትና ሌላ አይነት ነገር ሄሉ ጋር ሄደን ሁሉ ነገር ፈተን በቃ እዛው ደስታዋ እንድትመልስላት አዝናና ያለችው በእናትህ አሁን በዚህ ሰዓት ብታያት በጣም እኔ ቅድም ካንተ መምጣት በፊት በቃ ደናድርሽላት እጅ ነበርና በጣም አዝናለች እኔ እንደዚህ አልጠበቅኩም እንደዚህ ሆናለች ሌላ ነገር አይደለም ማሳየት ቴክስት የለኝም ማሚ ያ በእናትህ አትከራከረኝ እኔ ቴክስቱን እንየውና ቴክስቱን ካየን በኋላ ምንድነው የተላከለ ልጅቱን እንደዚህ ቀለበት አስልልሻለሁ ብለህ ካጓጓት በኋላ ቴክስት ገባ ብለህ ተረበሽ ለምን ይሄ ሰው እንደዚህ የሚያረጋችሁ የእናንተ መለየት ፈልጎ ይሆናል ወይ ደግሞ የእናንተን አንድነት በቃ ወደ ፍቅራችሁ መመለሳችሁ ጠብቆ ፍቅራችሁ ሲመለስ ለምን ይሄን ቴክስት ሊላክልሻል ለምን እስከ ዛሬ ተላከል በቃ አሁን ይኸውልህ ያለፈው አልፏል አሁን ቀጥታ እንሂድና ሄሉ ጋር የተላከልን ቴክስት ማይተን ያስፈልግ አይደል ለምን በጣም ተጎድታ ነው ያለችው ተዋደን ስንኖር ላመታ ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትሬ ሰላም ውድ ቤተሰቦቻችን እንዴት ናችሁ እኛ ደህና ነን ያው መኖር ከተባለ ህይወት ይቀጥላል ኦሬዲ ግን አንዳንድ ነገሮች ሳይስተካከሉን ሲቀሩ ደግሞ እንዳሰብነው አሉን ሲል በጣም ይደብራልና በዚህ መልኩ መጣለ ብዬ አላሰብኩም ኦሬዲ ዛሬ ልመጣበት ያሰብኩት ነገር ሌላ ነበር ያው ሄሉን በጎን አድርጌ አንድ ላይ በቃ ደስ ብሏቸው አልደስታቸውም ለማክበር ነበር አሰብኝ ነበር ግን እንዳሰብነው አልሆነ ታውቃላችሁ ሁለቱ ከታረቁ በጣም ቅርብ ጊዜያቸው ነው ሁላችንም ብዙ ነገር ለፍተናል ብዙ ተጨንቀናል ብዙ ነገር ሁለቱም አሳልፈዋል ያው እልህ በመሃል የሚያመጣው ነገር ታውቃላችሁና ፍቅር ውስጥ ደግሞ እልህ ሲኖር በጣም ከባድ ነው ሁለቱም በጣም ከባድ ጊዜያቶችን አሳልፈዋል ከዛ በቃ የሁላችንም ጥረት የናንተም ጸሎት እውነት በጣም እናንተን ራሳና መሰግናችሁ አናልፍም እውነት በእኔ ስም ራሱ በጣም እኩል እነሱ ይጨነቁ አብራችሁ ተጨንቃችሁ እኛ ስንጨነቅ አብራችሁ ተጨንቃችሁ የነሱን ፍቅር የነሱን አንድነት አንድ ላይ መሆን ፍቅራቸውን ስትመኙ የነበራችሁ ሰዎች በሙሉ በጣም እናመሰግናለን በጣም ከጎናችን ነበራችሁ እና አሁን ያ ሁሉ ነገር አለፈና ወደ ተሻለ ነገር መጠን ታርቀው እነሱም አሪፍ ነገሮችን የደስታ ጊዜያችን በአዲስ ተመልሶ ያከበርን ባለንበት ሰዓት ትናንት ደግሞ ማይሆን ነገር ተፈጠረና ያው ምን መሰላችሁ ትናንትና ከሁሉ በፊት እኔና ያም ነበር ቀድመን የተገናኘነው ያው ፕሮግራሙን ሊያዘጋጅላት ካሰበ በኋላ ማለት ነው ደወለልኝና እንደዚህ ፕሮግራም አስቤ ነበር በመንገድ ብናረገው ይሻላል ያው ለእናንተም ለማድረስ ስለፈለግን እናንተም የሁላችሁም ፍላጎት ነበር ልክ ከታረቁ በኋላ ቀለበቱ መልሰ ሰርላት ያላችሁት ነበርና ቀለበቱ እንዲታሰርላት የናንተን ፍላጎት የኛን ፍላጎት ነበረ በመሃል በቃ እንደዚህ አይነት ኮሜንቶች ሲበዙ ያብም በቃ እሷን ድጋሚ ማስደሰት ለምን ሄሉን ታውቃላችሁ ቀለበት ሲደረግላት ምን ያህል ደስተኛ እንደነበረችና በሰዓቱ ድጋሚ ደግሞ ማይሆን ነገር ተፈጥሮ ያው ቀለበቱ ወልቋል ከጇና ኦሬዲ ቀለበቱ ቢወልቅም ዋናው የነሱ ፍቅር ነው ቀለበቱ ታገበኛለሽ አገባሃለሁ የሚል መልእክት እንጂ ሌላ ነገር የለውም ኦሬዲ አሁን ያንን ነገር መመለስ ስለፈለግን ቀለበት ዛሬ ላስርላት ፈልጋለሁ ቀለበቱን ድጋሚ ላስርላት ፈልጋለሁ አለ ደወልልኝና ብዙ ነገር በቃ ስለ ቀለበቱ አወራኝ ታውቃላችሁ ከዚህ በፊትም አርባ ምንጭ በሄድንበት ሰዓት ወዲያው እንደታረቁ በቃ አርባ ምንጭ ነው ከናቶቿ ፊት ከናቷ አባቷ ፊት ይቅርታ የተጠያየቁትና በጣም ደስ ይላል ይዛን ያሳለፈው ነገር ከዛ እዛው ጋር በሀገሯ ደግሞ ሰርፕራይዝ አድርጊያት ድጋሚ ቀለበቱን ልሰርላት ነው ትልቅ ፕሮግራም ምናምን አልፈልግም እሷን ነው ማስደሰት እንፈልገው አለኝና አወራኝ በጣም ደስ አለና ያው ቀለበቱን ሊያሰርላት መንገድ ስናጣ ነው ኬክ ውስጥ ያኔ ራሱ ያደረግነውና ኬክ ውስጥ አድርገን ለምስት በላ በቃ ለሷ ብቻ ኬክ እንግዛና ተባባልን እሻልንና ብዙ ነገር ያረግን በመሃል ማይሆን ነገር ተፈጠረ እንዳውኑ በጣም አንዳንዴ ነገሮች ግራ ሲገቡን ድረስ እኔ ታቅዶባቸው ነው እንዴ እነዚህ ነገሮች እየሆኑ ያሉ እስከምን ድረስ በጣም እየገረመን ነበርና የእናንተ ማስተያየት ነው በዚህ አጋጣሚ በጣም ይገርመኛል እንደዛ ካረግን በኋላ ቀለበቱ የዛኔም ሳይሳካ ቀረ እሺ ኦኬ ብለን ብዙ ነገር አሳለፈን ከዛ በኋላ በስማን በጣም የሚያስጠላ ነገር ማለት ነው እሱም ሲጎዳ ነበር ከሁለቱም ጎን ስለነበርኩ ነው እንደዚህ ምላችሁና ሄሉም ብዙ ጊዜ አልቀሳለች ያብም እንደዛው በጣም ብዙ ጊዜ ራሱን እስከመጣል ኢቭን ሰክሮ ቤቷ እስከመሄድ ድረስ ለሊት ራሱን ጥሎ ብቻ በጣም ብዙ መስዋዕትነትን ከፍሎ ነበር እሷም እንደዛው አሁን ትናንትና ብዙ ነገር
አቅደን ብዙ ነገር ተከስተካከለልን በኋላ እሷን ደስተኛ ለማድረግ ነበር ያሰበውና ሳታስበው ነበር ኤኒዌይስ አይታችኋል። እሷ ራሷ አልተዘጋጀችም ምናምን ስትመጣ ያው ቀለበት እንደሚታሰርላት አታውቅም። እነ ልዑልም አያውቁም ነበር። መጣን ሁላችን ተሰብስበን ባለንበት ሰዓት በቃ ካሁን ቀለበቱ ተደረገላት ካሁን ወደ ደስታቸው ተመለሱ ብለን ስንጠብቅ በጣም የሚያስደነግጥ ነገር ያም ስልክ ላውራ ብሎ ወጣ ማይሆን ቴክስት ገባለት። ከዛ በኋላ ሙሉ ለሙሉ ተረበሽ። እኔ ምን እንደሆነ ራሱን ጠይቀው በፈልግ እሱም ሊያወራ ፍቃደኛ አይደለም በጣም ስለተናደደ። እሷም በጣም አዘነችና ያው ማይሆን ነገርም ስትናገር ነበር። እሷም ስትናገረውና ያው ሴት ናት ታውቃላችሁ ብዙ ነገር ይሰማታል። ሄሉን ከነ ኪራ ጋር ምናምን ሄደን ጠይቀናታል። በጣም ሀዘን ላይ ናት እሷ ራሱ። ሴት ስትሆኑ ደግሞ አንዳንድ ያላል ለነገሮች ተጓጓላችሁና ቢያንስ እንደ ወንድ ትንሽ የማገናዘብ ምናምን ነገር የለም። ያው አብዛኛው ስሜታቸውን ስለሚያዳምጡ ማለት ነው። ያው እሱ የሄደበት መንገድ አይ ቲንክ እኔ ከሷ ለመራቅ እያሰበ ምናምን አይመስለኝም። እኔ ዛሬም ጠርቼዋለሁ አወራዋለሁ። ነገር ግን ያው ነገሮች አንዳንድ ያለ አይደለ ወደ ትዳር ነው ከዚህ በኋላ መሄድ ያለባቸው እነዚህ ልጆች። በቃ በመሀላቸው ሶስተኛ ሰው መግባት የለበትም። በዚህ ሁኔታ ከቀጠሉ አንዳንድ ነገሮች በረዘሙ ቁጥር ወደ ጠብ ወደ ጥል ምናምን ነው ያመሩና በጊዜ መሰብሰብ አንደኛ በቃ አንድ ላይ ያለመኖራቸውም ችግር ይመስለኛል። አንዳንድ ነገሮች ርቀትም የፈጠሩባቸው ምናምን የሚፈጠሩትና እነዚህ ነገሮች በሙሉ ክሊር አድርገው ሁለቱም አንድ ላይ የሚሆንበት መንገድ መፍጠር ነው ያለባቸው ወደፊትም። አሁን ኢቭን የተከሰተው ነገር እኔ አይ ቲንክ እስካሁን ምንም ማውቀው ነገር የለም። እውነት እሷንም ይዤ ሰውራት በጣም ስሜቷ ተጎድቷል። በቃ እሷን ቪዲዮም ራሱ መስራት ስለደበረኝ ነው ከሷ ጋር መሰለኝ በጣም እንደዛ ደብሯት ምናምን ሰው ማየት የለበትም በሚለው ነው ያሰብኩት ነገር አለ ከሷ ጋር። ዛሬ ያብና አወራዋለሁ። ያብ ይመጣል ሁሉ ነገር ከሱ ጋር አወራለሁ። እስኪ የገባለት ቴክስት ምን እንደሆነ ራሱ መጠየቅ ፈልጋለሁ። ኢቭን ከኔ ምንም አይደብቁኝምና ያው በዙሪያቸው በደስታቸው በሀዘናቸው በሁሉም ሰዓት አብሬያቸው ነው ያለሁትና ሁሉ ነገር ያለው ያብና ሄሉ በጣም ደስ የሚሉ ጥንዶች ናቸው። በቃ ሁላችንም ነገ አለ አይደለ ነገ የሚሆኑትን ነገ ወልደው ተጋብተው የሚኖሩትን ህይወት ነው የምናስበውና የሁላችንም የኛ ብቻ ሳይሆን እኛ በዙሪያቸው ያለነው ብቻ ሳይሆን የእናንተም ራሱ እናንተ ራሱ አይታችሁ ብዙ ነገር ለነሱ እየተመኛችሁ ነውና ሁላችንም የምናስበውን ነገር ወደፊት እንዲሆኑ ነው የምንፈልገው። በመሀል እንደዚህ አይነት አልባሌ ነገር ሶስተኛ ወገን እየገባ የሚረብሻቸውን ነገር ማስወጣት አለባቸው። አንድ መናገር እንፈልገው ነገር በፍቅር ውስጥ ሁሌም ሶስተኛ ወገን ካለ ወይ ደግሞ በዙሪያ የሆነ ነገር ካለ ያን የምታዳምጡ የምትሰሙ ከሆነ ኮምፕሊትሊ ፍቅራችሁ አደጋ ላይ እንዳለ ነው። ኤኒዌይስ አሁን እኛ የተረዳነው ነገር ከነ ሄሉ ይሄ ነው። በቃ ይፋቀራሉ፣ ይዋደዳሉ፣ ግን አንዳንዴ በቃ ወይ ልህ ውስጥ ይገባባሉ ወይ ደግሞ ሶስተኛ ወገን ገብቶ ሲረብሻቸው ታያላችሁ። በጣም ብዙ የተፈተኑ ሰዎች ናቸውና ኢቭን እናንተ ሁሌ ሄሉ ስታለቅስ ሄሉ ስታዝን ነው የምታዩትና ያብን በጣም ችግር ውስጥ ነው የነበረው። በተለይ በዚህኛው ዙር ከአርባ ምንጭ በተመለስንበት በኋላ ያለው ነገር በጣም ውስጡ ተጎድቶ ስሜቱ በጣም ተጎድቶ ነበር። ያው በቪዲዮ ያው ወንድ ልጅ ስትሆኑ ነገሮችን የመቋቋም እንትን ስላላችሁ ማለት ነውና ሁለቱም በጣም የተፈተኑ ጥንዶች ናቸው። እስኪ ወደፊት እውነት ፈጣሪ የተሻለ ነገር ያምጣላቸው እንጂ ሌላ ነገር ምንም ምንለው ነገር የለም። እኛ ባለን አቅም ሁሌም ከጎናቸው ነን። ሁለቱም እንዲያዝኑ እንዲከፋ አንፈልግም። ሁለቱም ጥሩ ደረጃ ደርሰው ተጋብተው ወልደው እንዲኖሩ ነው የምንፈልገውና ምንም ቃል የለኝም ከዚህ በላይ። ዛሬ እኔ በጣም ስለደበረኝ ነው የመጣሁት በቪዲዮ እንጂ በዚህ መልኩ መምጣት አልፈልግም። ኦሬዲ ዛሬ ያብና አወራዋለሁ ያለውን ነገር ግልጽ አድርጌ ቀጥታ እነሱ ማስታረቅና አንድ ላይ ወደ ድሮ ፍቅራቸው መመለስ ነው የምፈልገው። ሶስተኛ ወገንም ገብቶ በመሀል ሊበጠብጣቸው አልፈልግም ከዚህ በኋላ በቃ ፍቅራቸው። እኔ እንዲሁም አንዳንዴ እንደዚህ ነገር ሚዲያ ላይ ባይወጣ ራሱ ባይነኝና ፍቅር ሚዲያ ላይ ሲወጣም ይሁን ብቻ ሶስተኛ ወገን ሲገባበት በጣም ኮምፕሊትሊ ነው ዳሜጅ የሚሆነውና እኔ ምን እንደምናደርግ ግራ ገብቶናል ኦሬዲ። እስኪ ዛሬ ያብና አወራዋለሁ። ያብ ይመጣል። ከዛ በኋላ ያለውን ነገር አብራችሁ ታያላችሁ። እኔ ቴክስቱን ማየት ፈልጋለሁ ስል ባንዴ ቀለበት ሊያረግላት የነበረ ልጅ በጣም ደስተኛ የነበረ ልጅ እሷ ማስደሰት የፈለገ ልጅ ባንዴ ሀሳቡን እንዲቀይር ያደረገው ነገር ምን ቢሆን ነው? ሁላችንም ነው ግራ የተጋባ ነው። ሁሉም ነው ወደሱ የጮሁበትና እስኪ አንዳንዴ ደግሞ እሱን ብንረዳው እሱ ደግሞ ምን ሆኖ ይሆን ስለ ከታረቁ ሳምንት ራሱ ኦር ማይሞላቸው ሰዎች ባንዴው ሀሳብ ሊያስቀይረው የሚችለው ነገር ከጥል ወደ ፍቅር መጣችሁ እንደገና ወደ ጸብ ከመሄድ ምንድነው? በቃ እሱ ራሱ ቆም ብሎ እንዳያገናዝብ ያደረገው ነገር ምንድነው በመሃል ብዬ መጠየቅ ፈልጋለሁ። እሱ ማወቅ ስለፈለኩ ነው። እናንተም አይ ቲንክ ዛሬ ታውቃላችሁ ብዬ አስባለሁ ሁሉ ነገር። በቃ እኔ ሁለቱ አንድ ላይ እንዲሆኑ ብቻ ነው ፈልገው፣ ሌላ ነገር አልፈልግም። በመሃላቸው እንዲረብሻቸው ምናምን አልፈልግም ሌላ ሰውና በቃ ቀለበቱም እግዚአብሔር ለበጎ ነው። በተሻለ መንጉ በተሻለ
ሁኔታ በተሻለ ቦታ በጣም አሪፍ አድርገን ደግሰን ድጋሚ እነሱን ደስታ አንድ ላይ እናከብራለን ብዬ አስባለሁ። የቀለበቱን ፕሮግራም ራሱ ከዚህ በኋላ እውነት ለመነጋገር እኔ ያብ ራሱ ድጋሚ እንዲያዘጋጁ አንፈልግም። ቤተሰብም የሱን ቤተሰብ ባለበት የሷን ቤተሰብ ባሉበት ቀጥታ እኛ ራሳችን ፕሮግራሙን አዘጋጅተን እኛ ጓደኞቻቸው አዘጋጅተን ሁለቱን ጠርተን ከዛ ጋር በቃ አለ አይደል ከዚህ በኋላ ምንም ቀልድ እንዲሆን የምንፈልገው ነገር የለም። ሁሉም ነገር ሲሪየስ እንደሆነ ነው የምንፈልገውና ታውቃላችሁ ሁለቱም አሁን በቃ ታይማቸው ነው አንድ ላይ የሚሆኑበት ሰዓት ነው። መላመድ ብዙ ነገር ያስተምራልና አንዳንዴ አመት 2 አመት ስለቆያችሁም አይደለም 3 አመት 4 አመት 7 አመት ምናምን መቆየት አይደለም። ፍቅር አንድ የማይታችሁ የሰው ፐርሰናሊቲ ሊገባችሁ ይችላል። የሰው ማንነት ታውቁ ትችላላችሁ። እነዚህ ልጆች ደግሞ የመጡበት መንገድ አለ፣ አንድ ላይ የሆኑት መንገድ አለ። ብዙ ነገር አይተናል። በጣም የሚያስቀኑ ለሰው አሪያ የሚሆኑ ፍቅር ያላቸው ሰዎች ናቸውና በመሀል አንዳንዴ የሚዋደድ ሰው አለ አይደለ ሰይጣን ይፈትናል እየመጣ በጣም እየተፈተኑ ነው። እኔ በቃ ምለው ነገር ቢኖር ፈጣሪ በቃ ፍቅራቸውን አሁንም ይጠብቅላቸው ነው ምለው። አንድ ላይ ስንሆን በጣም ነው የምናምረው ሁላችን ሰብስበን። እውነት ከካሜራ ጀርባ አንዳንዴ ላይፋችንን ብታዩ በጣም የሚያስቀና ነው። አንድ ላይ ስንዝናና አንድ ላይ በቃ ስንደሰት ምናምን ነውና በመሀል ደግሞ እንደዚህ ነገር ሲሆን የነሱ ብቻ አይደለም የሁላችንም ነገር ነው የሚቆመውና ምን ማድረግ እንደምንችል አናቅም። እስኪ ከዚህ በኋላ ያለውን አይ ቲንክ በቃ እኔ ዛሬ ሁሉ ችግር ተፈቶ እሱንም ወስጄ ሄሉ ጋር ያለውን ችግር እንዲፈታ አድርጌ በቃ ሄሉ ማሁን አዘን ላይ ናት። አይ ቲንክ እሱን ስታዩ ደስተኛ ትሆናለች ብዬ አስባለሁ። እሱን ወስጄ ከሷ ጋር አስታርቄ ከዛ በኋላ ወደ ድሮ ደስታቸው እንዲመለሱ ነው ማድረገው። ይሄን ነው የምፈልገው። ከዛ በኋላ የቀለበቱን ፕሮግራም ይኸው በእናንተ ፊት እኛ ቃል እንገባለን ሁላችንም፣ እኔም ኪራም ልውልም ሁሉም ነናሂም ምናምን ባሉበት እኛ ራሳችን ደግሰን እነሱ ሁለቱ ሳያስቡት አመጣን ከዛው ላይ ሰርፕራይዝ ነው የምናደርጋቸው። ቤተሰቡ የሱን ቤተሰብ ባለበት የኛም ቤተሰብ የሷ ወገን ቤተሰብ ባለበት እኛ ጓደኞቻቸውም በመሀል ተገኝተን ፕሮግራሙን በአሪፍ ሁኔታ ድጋሚ ደግሰን በጣም በሚገርም ሁኔታ ወደ እናንተ እናቀርባለን ብለን እናስባለን። ይሄ ነው አላማችን፣ ሀሳባችን። ኢቭን እሱ ቀድሞ ቀለበት እዛ ቦታ ላይ ላርግላት አለ። እሷ በቃ ደስታዋን ከመፈለግ የእናንተም ኮሜንት ከመረዳት አንጻር ነው እንጂ ያሰበው በጣም ትልቅ ነገር ነበር። ከጨረስን በኋላ የሆነ ቦታ ራሱ ሄደን ምናምን ቺል እንድናረግ ምናምን ነበር ሀሳባችንና ያ ሁሉ አልሆነም። አንዳንድ እንዳሰባችሁት አይሆንም። ሁሉም ደስተኛ ነበሩ። እነ ልዑልም እነ ኪራም ሁሉም ደስተኛ ነበሩ። በቃ ድጋሚ እንደዚህ ነገር ቀለበቱ ታስሮላት ወደ ፍቅራቸው ሞሮ ፍቅራቸውን ያጠነክራል ነው እንጂ ቀለበት ኢዝኖት ማተር አያረግም ብንም ነገር ግን ፍቅራቸውን እንዲያጠነክር ነው ቀለበቱ ያሰብነው የነበረው። እንዳሰብነው አልሆነም። እስኪ ሆነም ቀረ ዛሬ እኔ በጣም ማወቅ የምፈልገው ከሁሉም በላይ ማን ሶስተኛ ወገን እየገባ እንደዚህ እንደሚበጠብጣቸውና እነሱም ፍቅራቸውን አደጋ ላይ እየጣለባቸው ያለ ሰው ማን እንደሆነ ማወቅ ነው የምፈልገው። ያብን ጠርቼ ሁሉን ነገር ማውራት ፈልጋለሁ ዛሬ። በቃ ከሱ ግልጽ ሆኖ ያለውን ነገር ችግሩን ላግዛቸው፣ እኔ ከጎናቸው። እኔ ከያብ በፊት ሄሉን አውቃታለሁ። ሄሉ እህቴ ናት። ግን ያብን በጣም ምርጥ ወንድሜ ነው። በጣም ሁለቱም ለኔ የሚያስቡልኝ ምርጥ ወንድሞች እህቶቼ ናቸው። የእነሱን ሀዘን አልፈልግም፣ ፍቅራቸውን ነው የምፈልገው። አንድ ላይ ሆኖ ነው የሚያምርባቸው። አንድ ላይ ሲሆኑ አንድ ላይ እንዲሆኑ በጣም ብዙ ለፍተናል ሁላችንም። ባለፈውም ከኤርፖርት እንዲመለሱ አድርገናል ምናምን በቃ ብዙ ነገር ጥሎ ሊሄድ በወሰነበት ሰዓት በቃ ፍቅር አሸናፊ ነውና ፍቅር አሸንፎት ድጋሚ ተመልሶ መጥቷል። ሄሉም ደስተኛ ናት፣ እሱም ደስተኛ ነው። ከዛ በኋላ በቃ በአሪፍ ሁኔታ መጠን ነበረ። የሮቤሉን ጉዳይ ተፈቶ ሁሉም ነገር ሰላም በሆነበት ሰዓት ያብም እርግጠኛ ሆኖ ቀለበት ሊያስርላት ባሰበ ሰዓት የማይሆን ነገር ረበሸን። ይሄን ነገር ደግሞ እስኪ ዛሬ ፈተን በቃ አለ አይደለ አንዳንድ ነገሮች ስር ሳይሰዱ ጊዜ ሳይፈጁ በቃ አለ አይደለ ነገሮች ሳይባባሱ ወደ እልህ ሳይገቡ ነገሮችን መጨረስ ነው የምንፈልገው። ከዚህ በፊት አርባ ምንጭ የተከሰተውን አይታችኋል። በተራ ነገር እልህ በመጋፋት ነገሮች በመስፋታቸው ነው ይሄን ያህል ጊዜ ችግር ውስጥ የነበር ነውና አሁን ሁሉ ነገር ክሊር ሆኖ እዚሁ ጋር አሁን እዚሁ ጋር ምናምጥቼ እዚሁ ችግሩ ተፈቶ ቀጥታ ሄሉ ጋር ሄደን ሁለቱ አንድ ላይ ሲተቃቀፉ ሲሳሳሙ ማየት ነው የምፈልገው። ወደ ደስታቸው ሲመለሱ ነው የምፈልገውና የሁላችሁም ፍላጎት ነው። አይ ቲንክ ሁላችሁም በመታረቃቸው ደስተኛ በመሆናቸው በጣም ደስ እንዳላችሁ አውቃለሁ ከዚህ በፊትና ይሄን ደስታ ደግሞ ከኛ ብቻ አይደለም እናንተ ራሱ እንድታጡት አልፈልግምና ዛሬ ሁሉም ነገር እንጨርሳለን። ፈጣሪ እንግዲህ ከኛ ጋር ይሁን ነው የሚለው። ምንም ብለው ነገር የለም። ከዛ ውጪ ያብ ይምጣና ያብ እስኪ ያለውን ነገር ደግሞ ከሱ ጋር እናወራለን። ቴክስቱ ምን እንደሆነ እናያለን። አብራችሁን ቆዩ። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ውድ ቤተሰቦቻችን ያው ያብም ደርሻለሁ ብሎኛል። አይ ቲንክ ያብ እዚህ ጋር ደርሷል። እስኪ ያለውን ነገር አብረን እናወራለን። ያብ እንዴት ነው? ሰላም ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ የአሚ ቤተሰቦች፣ እኛ ቤተሰቦች? ያው እንግዲህ ዛሬ በካሜራ ችግር ካሜራ ላይ ስለሆነ የተጀመረው አንዳንድ ነገሮች ደግሞ መፍታት አለብንና
በቃ አንተም በዚህ ደረጃ ስለ ከታረቃችሁ ሳምንት አልሞላችሁም ሁሉ ነገር ታውቃለህ። መጀመሪያ ቀድመህ ደውለህ ቀለበቱን ልታስርበት የፈለክበት መንገድና ልናረግበት ያሰብነው መንገድ ነበረ። ከዛ በኋላ ሳናስበው ነገሮች የረበሹ ነገር ያን ነገር ደግሞ ለኔም አልነገርከኝም። እኔ መሰለህ አሁን ይሄ የሰው ወሬ ሊሆን ይችላል። ቶታሊ የሰው ወሬም ካልሆነ ደግሞ የሰው ገመና አሳልፊም ለሌላም ሰው ማሳየትም መስጠትም አልፈልግም። ነው እንደዛ አይደለም እኮ ሁለታችሁን እየረበሻችሁ እኮ ነው ያለው። እንደዚህ አንተ ጋር ከመምጣቴ በፊት ደውዬ ነው የመጣሁት። ወደዛው ሊሄድ ነው እኮ እና እኛም እኮ እናግዝህ እኮ ነው። ሆነም ቀረ ይኸውልህ አሁን እሷንም ልትዋት አትችልም፣ ማንንም ጋር ልትዋት አትችልም አይደለ? ስለዚህ እናግዝህና ነገሮችን አንድ ላይ እንፍታው። እኛ ጓደኞች ነን፣ ብዙ ነገር ታውቃለህ። ለዛም ነው አሚ ባይዘው እንዴት መሰላችሁ ቤተሰብ አንዳንዴ አብሮ አደጋችሁን ጓደኛችሁ ይሆናል ወይ ደግሞ በትምህርት ቤት ምናምን ሌላ አሚ ግን በሄሉ ነው ያወቁት። ጓደኛ ነው በሄሉ ነው የማውቀው፣ ግን በጣም ለኔ እንደ ወንድሜ ነው። ልክ እንደ ትንሽ ወንድሜ ነው። ና ባልኩት ቦታ ነው የሚመጣው። ከዚህ በፊትም አይታችኋል። በሌሊት እንኳን ና ብዬው አልቀረም። አርባ ምንጭ ድረስ ስንሄድም አብሮኝ ነበር ሄደው። ኤቭሪዌር ከኔ ጋር ነው። የኔ ጉዳት ልክ እንደ ጉዳቱ ተሰምቶት ዛሬም ካሜራ ይዞ እናንተ ጋር ሊያናግረኝ የመጣው ለኔ እንደ ወንድሜ ነው የማየው። እግዚአብሔር ያክብርልኝ። የምሬን ነው። ኧረ ምንም አይደለም። ሁለተኛ ነገር ደግሞ በዛ ሰዓት ስለተፈጠረው ነገር ሳስረዳ ምን መሰለህ እኔና እሷ በጣም በብዙ ነገር እየተፈተንን ያለ ነው። ገብቶሃል። ከትላንት ወዲያ ቆንጆ ጊዜ አሪፍ ነገር አሳልፈን ነበር። አንተም በሰዓቱ አብረኝ ነበር። አሪፍ ምሽት ነበር። ብቻ ደስተኞች ነበር። ደስታችን ሁሉ ነበር ነው። እኔም እኮ እስከ ተወሰነ ሰዓት በጣም ደስተኛ ነበርና ከዛ በመሀል የረበሸህን ነገር በጣም ማወቅ ፈለኩ። ድንገት ነው አሚ በዛ ሰዓት ነበር ካርላ አብረን አውርተናል ምናምን ፕሮግራሙ መምሰል እንዳለበት በምን መንገድ እንዳለበት አብዛኛው ሀሳብ አንተ ነው ገባኝ። ያሰቡት ነገር ነበር አሚ እንዴት ላድርገው ስለ በዚህ መንገድ ይሁን ማታ ላይ ወጠራት እንበላለን ምናምን ያልከኝ አንተ ነህ። ያ ሁሉ ነገር አልፎ አሪፍ ጊዜ እያሳለፍን በማል ቴክስት ገባልኝ። ቴክስቱ ምንድነው የሚለው ብዬ ሳነበው የማይሆን ነገር ነው የተላከልኝ። ከዛ በመሀል ለማጣራት ያክል ስደውል እኮ ነገሮችን ከዛ ጋር ትንሽ ጋፕ ሰጣን። እሷን ቀለበት ካሰርክ በኋላ መፍታት አንችልም ነበር። እንዴት መሰለህ ነገሮችን እያጠራን ብንሄድ ይሻላል። አሁን አንተ ስታስበው ነው ደበራት። እሷ ደግሞ በመሀል አሁን ደበራት ገብቶኛል። ግን ደበራት አይደለም የምፈልገው ገብቷል። እዛ ጋር የሰማሁት የማይሆን ነገር ነው ገብቷል። እዛ ጋር ያየሁት ነገር የማይሆን ነገር ነውና እዛ ጋር ለእሷ ቀለበት አሰሪ ነገር ሳጣራ ሌላ የማይሆን ነገር ሆኖ ድጋሚ እሷንም ልሰብራት አልፈልግም። ድጋሚ ተጣላም ብዬ ሚዲያ ላይ እንዴት መሰለህ አሁን የኛ ህይወት በጣም ከባድ ሆኖ የኛ ህይወት በጣም ፈተና የበዛበት ሆኖ ሳይሆን የኛ ህይወት ያለው ካሜራ ላይ ነው። በየቤቱ በጣም ብዙ ነገር ነው ያለው። የኛ በጣም ቀላሉ ነገር እንደሆነ አይሆፕ አምናለሁ። በየቤቱ በጣም ለጆሮ መስማት የሚከብዱ ብዙ ነገሮች እንዳሉ እርግጠኛ ነኝ። ገብቷል። የኛ ካሜራ ላይ ሲቀርብና ሁሌ ለሚዲያ ሲቀርብ በጣም ከባድ ነገር እንደሆነ ይሄ ቤት ፈተና ማያጠው ቤት እንደሆነ ተደርጎ ኤክስፔክት ይደረጋል እንጂ በየቤቱ በጣም ብዙ ጉድ ነው ያለው። በጣም ብዙ አይነት ነገር እንዳለ ግልጽ ነው። የኛን ያከበደው ሚዲያ ላይ ስለመሆኑ ነው። ሆኖም ደግሞ ያሰብኩት እንዴት ነው ይሄን ነገር አጣርቼ ስጨርስ የደረስኩበትን ነገር አይ ሆፕ ውሸት እንደሚሆንና የሰው ወሬ እንደሆነ የሶስተኛ ሰው ወሬ እንደሆነ እንደሚሆን እንደዛ ሆኖ እንደማገኘው እሱንም ነው የምጠብቀው ነው። እኔ ደግሞ ያሰብኩት ምን መሰለህ ቀለበቱን ካረክላት በኋላ ነገሮችን በቃ ሄሉ እንደዚህ ነው ምን ይመስላል ነው ባትጠብቀው መልኩ እኔ ሄሉ አንተን ተዋሻለች ወይ ትደብቃለች ብዬ አላሰብም። ምንም አይነት ነገር እኔ አሁንም ቢሆን የጠራው ታውቃለህ ጠረጥሬያት አይደለም ማለት ጠረጥሬያት ሳይሆን ከዚህ በፊት የተፈጠሩት ነገሮች አይታል። አርባ ምንጭ ቀለበት ላስር ሂጂ ሌላ ነገር ተፈጥሮ አይታል። ድጋሚ ተሰብረን ድጋሚ ሌላ ነገር እኔም እኮ ግራ ገባኝ። አንዳንድ ነገሮች ፍርሃትም እሱ ትራውማም አለብኝ። አሁን ድጋሚ የሆነ ነገር አድርጌ ሌላ ነገር ውስጥ መግባት አልፈልግም። አጥርተን በቃ አሁን ይሄ እኮ ያልቃል ገብቷል። አሁን ካንተ እንደተለያየው እኔ ሁሉ ነገር እጨርሳለሁ እኮ እኛ ነው ካገኘው በሰላም እዚህ ጋር ተጎልታ እኮ ልጅቱ ተኝታ እኮ ነው ያለችው። ያየነው አንደሉን ጋር ገብቶኛል። እኔ እንሉን ጋር ይቻለው ግን እንደዛ ሆነ ራሱ ላይ አልፈልግም ነበር ገብቷል። እኔ አንደኛ አንተ ስለሆነ ነገር እኔ አንተን ሳወራህ አንተ ለዛ ነገር ሀቀኛ ከሆንክና እውነተኛ ሰው ከሆንክ በእውነት ጸንተህ እውነቱ እስኪጠራ ድረስ መጠበቅ ነው እንጂ ያለብህ አዝነ መጎዳት የለብህም። ነው እሷ ደግሞ ሳታስበው ነው የጠራናት ታውቃለህ። ሳታስበው ጠራናት። እቺ ልጅ ቀለበት እንደምታሰርላት ነው የምታውቀው። ልክ መጣ ከነገርካት ቀለበት ወይ ባትነግራት ኑሮ ቀለበት ላሰርልሽ ነው የሚለው ነገር ሳትነግራት ቢሆን ኑሮ እኮ ችግሮችን እንፈታ ነበር። ኖርማል ነው የሆነ ቪዲዮ ልንሰራ ነው በቃ ብለን አሳልፋለን። ኦሬዲ አይታል ደግሞ እሷ በጣም ጉንፋንም ስላበማት ራሷን አሟት ነው የመጣችው ምናምን። ከዛ ደግሞ ስነግራት ደስተኛ ሆነች። እንደዛ ደስተኛ ከሆነች በኋላ ለምን ድጋሚ አላረግልሽም ቀለበቱን ማለት በጣም የሚሰብር ስለ እኔ ራሱ አልጠብቅም እንዴ ያው ነው አይደለም እኮ አሁን አንተም ወይ አልተረዳኝም። ዛጋም ማንንም ሰው የተረዳኝ አልነበረም። ዛሬ ይሄ ቀለበት እንዴት ነው የገብቶ አለቃል ኪዳን ለማሰር ያክል ነገር ነው።
ነገ ወዲያ ቀለበቱ ፕሮግራም መሆን ይችላል መቅደም ያለበት ነገር እናስቀድምና ለቀለበቱ እንደርሳለን ያው ሴት ስትሆን ደግሞ አንዳንዴ ተጓጓላ ተሰምቷታል እኮ ይገባኛል ግን በጣም አሁን ከተሰማት በላይ ይሄን ያየሁት ነገር እውነት ነው ባገኘው እኔም እጎዳለሁ እሷም ያኔ ትጎዳለች ቀለበቱ ድጋሚ ወልቆ ምናምን ሌላ ነገር ውስጥ አተካራ ውስጥ መግባት የለብንም አሁን ይሄን ነገር እኔ አጥርቼ እመጣለሁ እርግጠኛ ነኝ ይሄ ነገር ደግሞ እዛው ጋር መፍታት እንችል ነበር ኢቭን በቃ አሁን ይኸውልህ ያለፈው አልፏል አሁን ቀጥታ እንሂድና ሄሉ ጋር የተላከልን ቴክስትም አይተን አስፈላጊ አይደለም ለምን በጣም ተጎድታ ነው ያለችው አስበው በሰዓት ድጋሚ አግኝተህ አሁን ደግሞ ድጋሚ አጣህ ደግሞ አንተን በዚህ ሰዓት አይተሃል አነሉ ጋር ሂደን ስንጠይቃት በጣም አዝናለች አሚን እዚህ ጋር ኤለም ብቻ አይደለም የተጎዳችው ገባኝ ይሄም የኔም ጉዳት ማለት እንዴ ይሄ ጋር ህይወታችን ነው እኔም ነኝ የተጎዳሁት እዚህ ጋር ይሄ ነገር እውነት ሆኖ ባገኘው ከኤለም በላይ እኔን ነው የሚጎዳኝ እሱ ኮኛም እኮ ያላስበን አሁን ወደ አንተ የመጣሁት እኔ ነሉል ምናምን አቅደን ነበር አንድ ላይና እስኪ ከነሉል በፊት እስኪ ለኔ የሚነግረኝ ነገር ካለ ብዬ ነው ዛሬ በቃ ቴክስቱ ምን እንደሆነ አይቼ ካንተ ጋር ያለውን ችግርም መፍታት ነው የምፈልገውና እንሂድ አሁን ቴክስቱን ይሄ ነገር ላጥራው ኖ በቃ አሁን ቴክስቱን ታሳየን ነው የምፈልገው ሌላ ነገር አይደለም ማሳየት ቴክስት የለኝም ማሚ ያ በእናትህ አትከራከረኝ እኔ ቴክስቱን እንየውና ቴክስቱን ካየን በኋላ ምንድነው የተላከለ ልጅቱን እንደዚህ ቀለበት አስልሻለሁ ብለህ ካጓጓት በኋላ ቴክስት ገባ ብለህ ተረበሽክ ለምን አሚ አሁንም የመጣሁት አንተ እንዳላስጠብቅ ብዬ ሜዱ ያለብኝ ቦታ ትጪ ነው አንተ ጋር የመጣሁት ገታ ኤሊ ቴክስት አንተ አላሳየኝ ያ እናግዝ እኮ ነው ያለ እኛ ጓደኞቻችሁን ችግራችሁን እንፍታ እኮ ነው አንድ ላይ አሚ እኔ አንተ ሁሌ እንዳገዝከኝ አንዴ ዛሬ ብቻ እኮ አይደለም የምታገዘኝ ሁሌ እንዳገዝከኝ ገባኝ እሱ እንዳለ ሆኖ ይኸውልህ አንተ እኮ አሁን ይኸውልህ ያልተረዳህን ነገር ይሄ ቴክስት ገብቶ ረበሸ ይሄ ቴክስት ገብቶ ሲረብሽ እኛ ማወቅ የለብንም ወይ ነገሮች እዚህ በፊት አይተሃል በተራ ነገር ውሸት በሆነ ነገር ስንት ወር ሙሉ ተሰቃዩ ነበር ሁለታችሁም አንተም ማዝና እሷም ማዝና ብዙ ችግር ታሳልፉ ነበር ፋሚሊም ብዙ ነገር ያያየ ነበርና ለምን አሁን ወደ ፍቅራችሁ ተመልሳችኋል ቀለበት ታስር ነው የጠራት ይችላል አንተም ደስተኛ አልተውን እሷም ደስተኛ አልተውን ደስተኛው ነው የደወልክልኝ ስደውል ለምን ድጋሚ ተረብሸ በማይሆን ነገር ነገሮች ይሰፋሉ ዛሬ አንድ ቀን አደራችሁ ማለት 2-3 ቀን ችግሮች ይሰፋሉ እሷም ሌላ ነገር ታስባለች አንተም ሌላ ነገር ታስባለህ በመሃል ከዛ ነገሮች ይሰፋሉ ዛሬ ከዚህ ያልፍም ሁሉም ነገር ከዛሬ ቀን ስለማያልፍ እንዴት መሰለህ ከዚህ ጀርባ ያለውን ሰው ማን ነውና ምን ፈልጎ እንደሆነ ከኛ ህይወት እውነታው እስከዚህ ጀርባ ያለው እውነት ምንድነው የሚለው ነገር እኔ አሁን አጥራለሁ ለአንተ መንገር እዚህ ጋር ምንም ጥቅም የለውም ማሚ ኖ በቃ በካሜራ ፊት እኮ ሁሉ ነገር የተጀመረው ምን ነገር ይችላል እዚህ ጋር ምንም እኮ ተራ ነገር የሁለታችሁ ፍቅር ነው ኖ እኔ በቃ እንድታሳየኝ ብቻ ለአንተ ማሳየት አሁን እዚህ ጋር እኮ ምንም የሚጠቅመው ነገር የለም ማሚ ያየሁት ነገር አይቻልም ኖ ሁላችንም መገመት ያለብህ አብስራ በዛ ሰዓት እንደዛ ደስተኛ የነበረ ሰው ወደ እንደዛ ሆነ ሲቀየር ምን ቢያይ ነው የሚለው ነው እኛም እኮ እሱ እኮ ነው እኔ አሁን ያሳስበኝ መጣሁት ያ በቃ ከዚህ ጀርባ ያለው ሰው ማን እንደሆነ እኔ ልድረስበት የላከልኝ ነገር ምን እንደሆነና ፍላጎቱ ምን እንደሆነ ልድረስበት ከዛ በኋላ ያለው ነገር ባሳይ ችግር የለው ግን የተላከው ነገር በሙሉ እውነቱ ነው ካገኘሁትና ሌላ አይነት ነገር ለምን እንደዚህ እኔ እንደዚህ እንድትጨነቅ አልፈልግም እኔ አሚ በጣም ከባድ ጊዜ ነው ያሳለፍኩት ያለው በጣም ገባኝ እኮ አሁን እኮ አንተ ነገሮች ይኸውልህ እንደዚህ ጊዜ በጣም እንደዚህ በፈጣሪ ስም እኔ ንቃ ወይ ማለፍ ይሻላል ስለ እሷን ነው አምትወዳት አንተ ከሷ ጋር ነው ያለው አሚ ጓደኛዬ ጋር ቢሆን እኮ የተጣላሁት ኦኬ ብዬ ችላ ብዬ ላልፎ እችላለሁ ገብቷል የራሴን ባውንደሪ ይዤ ግን ፍቅረኛዬ ጋር ነው ያለሁት ገብቷል ለነገ እጮኛዬ ነች ይለና አይደል ነገ አብረን ትዳር መስርተን የምንኖር ሰዎች ነገሮች አጥርተን ነው መሄድ ያለብን በእንዝላል መተው የለብንም እኔ ከዚህ በፊት የተፈጠሩትን ነገሮች እያያኝ በመሃል ያሉትን ነገሮች ከዛም በኋላ የተፈጠሩትን ነገሮች አይታል ይሄ ሁሉ ነገር እኔ ላይ እኔ እንደዚህ እንድትሆኑ እኮ አይደለም የኛም የሁላችን ፍላጎት በቃ ዋናው ፍቅራችሁ ተመልሶ አንድ ላይ እንድትሆኑ ይሄኛ ከቀለበቱ በኋላ ሽምግልና ሰርጋችሁን ብለን ያን ነው እያሰበባለንበት ሰዓት ማይሆን ተራት በቴክስት ካንተን ጋር ብዙ ነገር አውርተን እኔም እኮ እሱ ነው እኮ ብለ ያወራነው ነገር ብዙ ነገር ስላለ እኔም ሁሉም ጥያቄ ሆነባቸው በመሃል በአንድ ቴክስት ገብተህ ላይ በቃ ሁሉ ነገር ስትጨርሰው በቃ ሁሉም ነሉልም ነኪራም ልጁን ተናግረው የሄዱበት ምክንያት በቃ ነው ልጅቷ አስባት በጣም ተሰበረች ነው እነሱንም የረበሻቸው ሜቢ እኔ እዛ ጋር ለመረጋጋትም አልቻልኩም ወይ ደግሞ እነሱ አልተረጋጉም ያ እኔ ጋር ያለውን ነገር ለነሱ ማሳየት ስለከበደኝ ነው ያየሁትን ነገር እኔ ለነሱ እኮ ይሄን ያየሁት ይሄ ምንድነው ብዬ እኮ እዛ ጋር አይለንን ማፋጠጥ ይችላል ነበር ግን ነገሩን ካሜራ ዘግተን ያስተንሽ ወደ አውርተን ካሜራ ዝጉ እያልኩ ነበር እኮ ምን ነገር ማለት ሄዳችሁ እሷም ጥላ ሄደች አንተም ጥላ ሄደች እሷም ተጎዳች ሄደች ምናምን ስትመጣ ደግሞ ጉንፋን ማማት ስለነበረ በጣም ፊቷም ተረባብሾ ነው የመጣ ኦሬዲ እንደውም አንተ የቀለበቱን ወሬ ማውራት ከጀመርክ በኋላ ነው ትንሽ ደስተኛ የሆነችው ከዛ በዛ ደስታዋ መሃል ደግሞ ማይሆን ነገር በቃ ቴክስት ገባ ብለን በተራ ቴክስት ያው በቃ ቴክስቱ እኮ አይደለም ተራው ሚኒንግ ነው እዛ ጋር ያለው ነገር ምንድነው የሚለው ነው እንጂ እኔ እኮ አሁን ነገርኩ አይደል አንተም ለኛ አስበህ ተጨንቀ ነው ይሄን ሁሉ ነገር እየደከምከኝ እኛ ሁላችንም እንደዛ ብናስብ አሁን ካንተ ተለይቼ እሄዳለሁ አሚ ነገሮችን ሁሉ አጥርቼ እመለሳለሁ ነገሩ በእንዝላል ምተው ነገር አይደለም
ዛሬ ሁሉ ነገር የዚህ ያህል ምን ቢሆን ነው እኛም እኮ ግራ የገባን ነገር እውነት ሄሉን አንተም ሳቃችሁ ሁሌም አንድ ላይ ናችሁ ሁለታችሁ የተደበቀ ነገር የላችሁም አይደለም እናንተ ሚስጥር ብላችሁ የምታውቁት ራሳችሁ ነገር እንኳን የለም እኛ ራስ ሁሉን ነው ኦዲየንስም ሁሉን ነገር ነው የሚያውቀው እንዴት ሰው ምን ያህል እንደሚፈተናችሁ ታውቃለህ በፊት በሶስተኛ ወገን ምክንያት ብዙ ስቃይና አይታል እሷም እንደዛ ለምን ድጋሚ ይሄ ነገር ይደገማል አንሽ ምን አርገን ትለኝሽ አሁን እንደዛ አሁን እኔ የምልህ ነገር ቴክስቱን እንሂድና ከዛው እሷ አላሳያት በቃ ይሄ ነው ችግሩ በላት ችግሩን አሳይቼ ከዛ በኋላ ወደ ሄለን ምን እንሂድ ወይስ ቴክስቱ ላይ የላከውን ሰው ምን ፈልገህ ነው ፍላጎት ምንድነው አንድ ላይ ነው ይሄ ሰው እኮ ይሄ ሰው እንደዚህ የሚያረጋቸው የእናንተ መለየት ፈልጎ ይሆናል ወይ ደግሞ የእናንተን አንድነት በቃ ወደ ፍቅራችሁ መመለሳችሁ ጠብቆ ፍቅራችሁ ሲመለስ ለምን ይሄን ቴክስት ሊላክልሽ አለ ለምን እስከዛሬ አተላከልኝ ገባኝ እኛም እኮ ግራ ይገባል የሚፈልግ ሰው እንዳለ አውቃለሁ አሚ እኔም እኮ የዚህ ነገር መጨረሻው ማለት ነው ተንኮል እንደሆነ ሆኖ እንዲቀር ነው የምፈልገው ገብቷል እኔም እኮ ከሄለን ጋር መለየት ምናምን ፈልጌ አይደለም ፍላጎት እንደሌለኝ ታውቃለህ እኔ ሄለን ለማስከፋት ፈልጌ እንዳልሆነ ይገባል አይደል ገብቷል እኔ ቀን በቀን ካንተ ጋር ስናወራ ምንድን ነው የምናወራው ይሉን ደስታ ይሉን ያስደስታታል ምን እናድርግ ዛሬ ይሉን ምን ላድርግላት አይደል እንዴ የምናወራው እኔ እሷን የሚያስደስታትን ነገር ነው የምፈልገው እኔ በዛ ሰዓት እንደዛ አድርጌ ጠርቼ ስሜቷን ልጎዳው ወር ደግሞ ላሳዝናት ላስከፋት ፈልጌ እንዳልሆነ አንተ ታውቃለህ ገባኝ ግን ቢያንስ ከዛ በኋላ እሷ አሁን ሄደች ቤቷ ገባች 2 ቀን ሙሉ አዘነች ወይ መጣ የሆነ ነገር አላልካት ምናምን አንተ ነገሮችን ለማስተካከል እየለፋህ ሊሆን ይችላል ግን በዛ መሀል አንተን አጣህ 1 ቀን 2 ቀን ስታድር ምን ያህል እንደምትሰበር ታውቃለህ አይደል ካላንተ እና ይሄን ነገር ነው እኮ ማሰብ ያለበት ታውቃለህ አብራችቶ ምን ያህል ደስተኛ እንደምትሆን እሱ በዛ ላይ ደግሞ አሁን ጉንፋንማ ሟት ነገሩም ተደራረበባት በዛ ላይ በጣም ተጨንቃለች ኢቭን እኔ ኪራ ልውል ሆነን አንድ ላይ ስንሄድ በጣም ነበር አዝና ያየናት በጣም እኛ ሁላችንም እንተናል አዘኗን ከፋት በጣም አይቻለሁ ድጋሚ መታጣ ያህል ነው የተሰማት ይኸውልህ ፍቅሯ ተመለሰ ወደ ድሮ ደስታ የተመለስኩ ብላ ስታስብ ድጋሚ ደግሞ በመሃል ሌላ ነገር ነው ደከማት አንተ ማይት ይደክማል አይተህ እንደዛው ነው ማይት እውነት ለነገረኝ ካልከኝ በጣም ነው ይከፋኝ አልኩ እንደሚከፋ አውቄ ነው የጠራው ሄለን ጠንክራ ባያት እዛ ጋር ምንም ነገር የለም ምንም ያጣራ እንደፈለገ ምንም ነገር የሚያገኘው ነገር የለም ውሸት ነው ሌላ ሰው ነው ምናምን ብላ ዘና ብላ ከእናንተ ጋር ስትስቅ ስትጫወት ባያት ለኔም ልቤ ሙሉ ሆኖ ነው ዛሬ ነገሮችን ለማጣራት ሄደው ሄለን እንደዛ አዝና ተከፍታ ሳያት ግን ምን ሆና ነው ሄለን ስለዚህ ነገር የምታውቀው ነገር አላት ወይ ሌላ ገብቶሃል ይሄ ፍርሃት ነው ሌላ ጥርጣሬ እኔን እንዲያጭርብኝ ያደረገችኝ ገብቷል ነው ባትርቃት አንተ ደግሞ ከጎን ነው እኔ ምን ላድርግ ይሄን እኮ ተቀላል ነገር አይደለም ማሚ ያየሁት ሜቢ አንተ ጓደኛ ስለሌለ ወይ ምናምን አትረዳኝም ይሆናል ሌላ አንተ የፍቅር ጓደኛ ምናምን ሌላ ነገር ቢኖርህ ይገባል ስሜቱ እያንዳንዷ ነገር ትንሿ ቅንጣት ነገር ማለት ነው ቦታ ትሰጣታለህ ለእያንዳንዷ ነገር ማለት ነው ምንድነው እኔ ደግሞ ይሄ ደግሞ ከዛ በኋላ ነው የምትረዳኝ አሁን አንተ እናንተ ጓደኞች እንደሆነ በማላችን ስለሚፈጠሩት ነገር እንደዛ አድርጋ አትየው ከቀላል ነገር አይደለም ከሄለን ጋር እኔ ቁም ነገር እየጀመርኩ ትዳር እየጀመርኩ ነው ሁላችንም እሱ ነው የምናስበው ነገርኩህ እኮ ምን ሆና ነው ሄለን ስለተላከልኝ ሜሴጅ የምታውቀው ነገር አላት ወይ ሌላ ጥርጣሬ እንዲያድርብኝ ነው የሆንኩት ግን እዛ ጋር እነ ሉል ሲመጡ ምናምን ደስተኛ ሆና ኧረ ምንም ችግር የለውም ያጣራ የሰው ወሬ ነው ውሸት ነው ምናምን ብትል በጣም ደስተኛ ነበር ሰበራታ ቀለበት ላድርግልሽ ብለህ አላደርግልሽም ሳላጣራ ስትል ምን አይነት ነገር በቃ ሄልሽ አያምነኝም ብላ ነው እና ምን አያምነኝም ነው ገባኝ የተፈጠሩት ነገሮች ሁሉም ጊዜ አንተ አለ እኔ ጋር አይደል እንዴ ገባኝ እኮ ነው የሚፈጠረው ፍራስጥር እንኳን የሌላችሁ ሰዎች በተራ ነገር እኔ ደግሞ 100% ነገር እንደ አይነት ነገር ወይ ውሸት እናንተን ለመለየት ሁሌም ሰው በቃ እንደዛ ሆኖ ላገኘው ነው የምፈልገው አሁን በጣም እኮ እኔ አሁን የምፈልገው ነገር ያ በቃ ቴክስቱን አሳየኝ ቴክስቱን ካየው በኋላ እንሂድ እሷ ጋር በቃ ይሄ ነገር ምንም ነገር የለውም ወይ ለሷ ሄደን እናሳያታለን ሄሉ ጋር ሄደን ሁሉ ነገር ፈተን በቃ እዛው ደስታዋ እንድትመልስላት አዝናና ያለችው በእናትህ አሁን በዚህ ሰዓት ብታያት በጣም እኔ ቅድም ካንተ መምጣት በፊት በቃ ደናድርሽላት እጅ ነበርና በጣም አዝናለች እኔ እንደዚህ አልጠበቅኩም እንደዚህ ሆናለች አንተን ማጣቷ ምን ያህል እንደሚጎዳት ዛሬ ገና ነው ያየሁትና ከዚህ በፊት ብዙ ነገር በልህ ስለሆነች ጠንካራ መስላት ታያለች እንጂ ሄሉ አንተን አጣ መኖርም ማደርም አልችልም አስበው በዛ ላይ እንደዛ ደስተኛ ሆና ቀለበት ልታስረላት ደስተኛ ሆና አላረግልሽም ስትላት ምን አይነት ፊሊንግ እንደሚሰማት ወይ የኔ ጥፋት ይሆናል ወይ ደግሞ ትንሽ ቀን ቀደም ብዬ ቀለበቱን ባረኩላት ያኔ ወይ ሰርፕራይዝ አደረጋት ያኔም ቀለበት ባረግላት ወር ደግሞ ትንሽ ከሳምንት ከሁለት ሳምንት በኋላ ብናረጋው ምናልባት ይሄ ነገር አይፈጠርም ምክንያቱም ሄለን ሳትሰማን ያን ሜሴጅ ምንድነው የሚለው ነገር አጣራ ነበር እኔ ደግሞ ሰው ነው ብዬ ነው ማሰበው ከፍተኛ ሰው ነው ቀለበት ልታስር መሆኑን የሚያውቅ ሰው ወይ በዙሪያ ያለ ሰው ሊሆን ይችላል ወይ ደግሞ ሌላ ሰውም ሊሆን ይችላል አናቅም የሆነ ነገር ልኮልሃል ረብሽዋል እኔ በሰዓቱ ያልጠየኩህ ኦሬዲ ሷም ተናዳ ስለሄደች አንተም ስለተናደድኝ ለምን ነገር አባብሳለሁ ብዬ ነው ዛሬ ግን አንድ ቀን አደረንም ይሁን ነገር የለም ሁለተኛ ቀን እንዲደገም ሶስተኛ ቀን እንዲደገም ነገሮች ከዛሬ አልፍም ማሚ እደውልልሃለሁ አሁን እሱ ጋር መሄድ አለብኝ ሄሉ ጋር ምን ሄዳ ይሻል መጀመሪያ ሄሉ ጋር መሄድ አስፈልጋለሁ እሺ አብሬ ልምጣ ኖ ብቻዬን ነው የምጨርሰው ይሄ ነገር ሰላም ሆኖ እንደማገኘው እርግጠኛ ነኝ
ገብቷል ሄዱ በኔ ላይ ሌላ ነገር እንደማታረግም ሌላ ነገር ተፈጥሮም እንደማላገኘው በሙሉ ልብ ነው ሄዱ አሁን ለነገሮች መጀመሪያ አስብባቸው ላጣራን ያልኩ ቋሚ ሌላ ነገር እኮ አላልኩም እዚህ ጋር ነገሮችን አጣርተን በሰላም እንለፈው ነው አሁን እዛ ጋር የቀለበት ፕሮግራሙ መኖሩ ነው እንጂ ሌላ ምሽት ምናምን ቢሆን ፕሮግራሙን አበላሽ አልወጣም ነበር እሱ ነው እኮ ኖርማል ራስ እየበላን ቢሆን አይቼው እንዳላየው እዛ ጋር ፕሮግራሙን አሳልፌ ሄድ ነበር እዛ ጋር የቀለበት ፕሮግራም መሆኑ ነው ትንሽ ነገሩን ያወሳሰበው ቤተሰብ እናንተ ቅርታ ጠይቃለሁ ምናልባት በዚህ መንገድ እኔ አልመጣም ብያስቤ ነበር ሆኖም ግን ተፈጥሯል ያው ምናልባት ልክ ነህ ብላችሁ ታስቡ ሰዎች ትኖራላችሁ አጥፍታል ምትሉኝ ትኖራላችሁ አላውቅም እሱ ብቻ ግን ነገ የተፈጠሩት ነገሮች ምናምን ስላሉ ከዚህ በፊትም ያው የምታውቁት ነገር ስለሆነ የኛ ህይወት በጣም ከባድ ሆኖ የኛ ፈተና የሞላበት ኖርማል እንፋቀር ሆነና ምን ሳይሆን ያው ጀስት የኛ ላይፍ ካሜራ ላይ ነው ሁላችሁም በየቤታችሁ ያለው ነገር ሁሉም ሰው ያውቀዋል ገብቷል ሁሉም ሰው ቤት ፈተና አለና የኛ ካሜራ ላይ ስላለ በጣም የበዛ ይመስላል ትላንት ዛሬ ፍቅር ነገ ጸብ የሚሆን ይመስላል እንጂ ሁሉም ጋር ያው በተለያየ ክብደት መጠን ቢኖረውም አለና ትረዱኛላችሁ ብዬ አስባለሁ ሄሉም በጣም ይቅርታ ልጠይቅሽ ፈልጋለሁ ከወዲሁ ሁሉም ነገር በሰላም ፈተነው እንደምንጨርሰውና አብረን ደስተኞች እንደምንሆን እርግጠኛ ነኝ አልጠራጠርም ዛሬ ሁሉንም ነገር ፈታለሁ ብዬ አስባለሁ ከሰዓት ደውልልሃለሁ አንተንም አብረን ይሄዱ ጋር ነሎልን ምናምን ሁሉን ጠርተን በቃ እሺ እኔው ጥፋተኛ እንደሆንኩ ይሁንና ይቅርታ እላታለሁ ማለት ነው ስለዚህ ይሄው በድጋሚ እየተደወለልኝ ስለሆነ አሚ ዛሬ ነበር የተከታተልነው እኔ መሄድ አለብኝ ወይ አብሬ ልምጣ አብሬ ልመጣ ደስ ይለኛል በቃ እዚሁ ጋር ጨርስ አንተ የምትለውን በልና እኔ በቃ ሊድ ቻው በላይ እደውልልሃለሁ ከሰዓት እሺ በቃ ፈጣሪ እንግዲህ አንተ ጋር ነው ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ ያው ቤተሰብ አይታችኋል የሆነውን ነገር ያው ቴክስቱንም አሳየኝ ብሎ ያሳየኝ ፍቃደኛ አይደለም እስኪ አንዳንድ ነገሮችን በራሱ መንገድ ይፍታ ቢኔ ተውኩት አይ እስኪ ፈጣሪ ያውቃል ሆኖም ቀረ ሰላም የሆነ ነገር እንደሚፈጠር በጣም ውስጥ እየተረበሸ ነውና ከዚህ በላይ ምንም ምለውም ነገር የለኝም ማለት ያለብኝም ብየዋለሁኝ ግን ችግሩን ሊፈታ በራሴ መንገድ ይሻላል ብሏል አይ ቲንክ እስኪ ሲመለስ እንግዲህ ጥሩ ነገር ያጋጥማል ብዬ አስባለሁኝ እስኪ ሄሉ በጣም ደብሯት ስለሆነ ያለችው ወደ እሷ መሄድ አለብኝ አመሰግናለሁ